ትግራይን ሀገር የማድረግ ፍላጎት ስላላቸው አቅማቸውን ሲያፈረጡም ቀርመዋል። ኢኮኖሚካሊም በወታደራዊ ምንትን ግን ለሱ ተጨባጭ ነገር አለ አቤ። አሁን በተደጋጋሚ ይነገራል ቲፒኤልኤፍ ትግራይን ሀገር የማድረግ እቅድ አለው አጀንዳ አለው ይባላል። ያንን ማድረግ ቢፈልግ በስልጣን ላይ ያለ 27 ዓመት ሙሉ ለምን አላደረገው? በዛን ሰዓት የነበረችው ትግራይ ራሷን መቻል አትችልም። በጣም ብዙ የድንበር እንትን ይነሳል። አሁንስ ያለችው ትግራይ ትችላለች ወይ? አሁንማ ምን እኔም ብለህ የተወሰነ የጤት ድምፅ እንኳን የሚችል አይደለም ያለው። በሰዓቱ ከሻቢያ ጋር የነበራቸው ስምምነት በቅራኔ የተያዘ ሆነ። በሰዓቱ የነበራቸው እንትን በጣም በርካታ አገር ብንሆን ምን ይፈጠራል የሚለው ነገር አገር ሆኖ ለመዋለድ ሶማሌላንድ እንኳን ስንት ዓመት ሙሉ ከሶማሌ ተለይታ አልቻለችም። በጣም ብዙ ጊዜ ይፈጃል። ነገር ግን አሁን ያለው ሽታ ስታየው ኤርትራ ውስጥ ትግራይ ውስጥ ያለው ሽታ ኢትዮጵያዊነት ሽታ አለው ብለህ ትላለህ አንድ ጋዜጠኛ። በፖለቲከኛው መካከል የለም። ድሮስ ፖለቲከኛው አይደለ ህዝቡን እንደፈለገ የሚነዳው? እጁ ላይ መሳሪያ ያለ የትግራይ ህዝብ እኮ ከኢትዮጵያዊነቱ ማማ የሚወርድ ህዝብ እኮ አይደለም። ችግራችን እኮ ደግሞ ምንድነው? የብዙዎቹ ህወሓትን ከትግራይ ህዝብ መለየት አለመቻል ነው።